ሰላም ጤና ይስጥልኝ። እንደምን አላችሁ? ደህና ናችሁ ወይ? እግዚአብሔር ይመስገን። አንዲት ልጅ ያዘዘችኝ ከዚህ በፊት አረቢያን መጅሊስ፣ ምንጣፍ፣ ሌላ ምንድን ነው የተወሰደላት ቲቪ ስታንድ ተወስዶላታል። ከዛ በኋላ ደግሞ ለእሷና ለእናቷ አዛኝ ነው ማለት ነው። ይሄ ኪችን ካቢኔቱ የእሷ ነው። ውልባረግ የሚሄድ እቃ ነው። በላይ ውልባረግ ስልክ ሲሆን የሚሄድ ነው ማለት ነው። ያውላችሁ ኪችን ካቢኔት ይላውላችሁ ሰው ከለሩ ያው እድፍም እንዲችል ብዬ ነው እንደዚህ የተሰራ ማለት ነው። ይሄን ኪችን ካቢኔት ይሄው ኪችን ካቢኔቱ ነው እዚህ ጋር እንደዚህ። ከዛ ወደዚህ ደግሞ ስንመጣ መሳቢያዎች ናቸው ማለት ነው። ያውላችሁ መሳቢያ ያው ስለዚህ ያስፈልጋችሁ የፈለገችውን ታስቀምጣለች ማለት ነው። በጣም የሚያምር ከለር ነው። በጣም ትወዱታላችሁ። ይወጣችሁ ከለሩ ቦኖበት ነው። ያ ማሽን ቤት እቃ ካለቀ በኋላ ይቦናል። ይሄ ለሷ ነው። ይሄ ደግሞ ለሷ ነው። ይሄም አልጋ ለሷ ነው። ይኸውላችሁ አልጋዋ አያችሁ። ይሄ ቁምሳጥን ለሷ ነው። ይሄ አልጋ ለሷ ነው። ኪችን ካቢኔቱም ለሷ ነው። የእናቷ ደግሞ አልጋ ይሄው የእናቷ አልጋ ሰው አንድ አይነት አልጋ ነው የታዘዝኩት። ባለ አንድ ድሬሲንግ ናት። እቹት አንድ ድሬሲንግ አላት አብራ። ስለዚህ አልጋው ይሄ ይመስላል። በጣም ነው የሚያምረው። ተውስኔ እቃ እንደጨረስኩ ሰዱልኝ። ተው አታጉላሉኝ። እና ይሄ ይመስላል ማለት ነው። ሰው በጣም ነው የሚያምረው። ትወዱታላችሁ ብዬ አስባለሁ። ወይ ሲገጣጠም እንትን ፍራሽ ሲገባ ግሬሱ ይመጣል እና ይሄ ይመስላል ማለት ነው። ይሄ እንደዚህ የሚከፈት ነው በነገራችን ላይ አስፈላጊ ሆነ እና ይሄ ይመስላል ማለት ነው። እንደምታዩት ይሄ አልጋ ምን ጊዜ ፍራሹ ገብቶ አንሶላ ለብሶ አልጋ ልብስ ትራሶቹ ዳርና ዳር ሲቀመጡ ውበቱ ግሬሱ የሚመጣው የአልጋ ግሬስ የሚመጣው የዛን ጊዜ ነው። እንደዚህ ብዙም ላያምራችሁ ይችላል። ግን ያው በቃ አሁን ማሽን ቤት ከመጫኑ ፈታተን ስለሆነ የምንጭነው ከመጫኑ በፊት ልቅረጽላችሁ ብዬ ነው። ብዙ ጊዜ እንወስድና ጭልም ስንደርስ ወደ ገጠር ስለሆነ ምንገባው ጭነን ስንደርስ ጨለማ ነው የሚሆነው። መብራትን በደንብ ብርሃን አናገኝምና ገጣጥሜ በቃ አንዳንዴ የሚያናድድ ቀረጻ ቀርጬ ነው የምወጣው። ከዛ አልፎ ስትም ተናድጄ ጨለማ ስለሆነ አሁን ግን እስከ መጫኑ በፊት ልቅረጽ ብዬ ነው። አሁን ጭኜው ከወጣሁኝ እዛ የምደርሰው ማታ 1 ሰዓት ይሆናል። ገጣጥመን ስንወጣ እስከ ምሽቱ 4 ሰዓት ነው እና በማታ የሚቀረጽም ብዙ አያምር። ስለዚህ ይህን ይመስላል እህታችን። አልጋዎችሽ ይህን ይመስላሉ። ቁምሳጥንሽ ይህን ይመስላል። ኪችን ካቢኔትሽ ደግሞ ይህን ይመስላል። ኪችን ካቢኔቱን አልወደዳችሁም? በጣም ነው የሚያምረው። እኔ አላውቅም ምን እንደምትሉ። እኔ ግን ዲዛይኑን ከለሩን ወድጄ ፈቅጄ አምሮኝ ነው ይሄ ኪችን ካቢኔት የተሰራው። ይኸው በጣም በቃ በስርዓት የተሰራ ኪችን ካቢኔት ነው። ፈርኒቸር ቤት ትዕግስት ይፈልጋል። ይሄ በሆይ ሆይታ ፍጠን ቶሎ በል ምናምን የሚባል ስራ አይደለም። ፈርኒቸር እኔ ፈርኒቸር ስታዘዝ ጊዜ እንደሚወስድ ነግራቸዋለሁ። ምክንያቱም የሆይ ሆይታ ፈርኒቸር በጣም ነው የሚያስጠላው። ቅቡ አያምር፣ እሽታው አያምር። እነዚህ ግን በጣም ደስ የሚሉ ስሙዝ የሆነ ቆንጅዬ ስራ ነው። ከዛ ይሄን ይመስላል ማለት ነው። እዛ እዚሁ ቡታጀራ ከተማ ደግሞ አንድ ወጣት የኔን ቤት ቁም ሳጥን ካየ በኋላ ራሱን ካላሰራሽልኝ ብሎኝ ይሄው ተሰርቶለታል ማለት ነው። አይ ይሄ እንትን ነው የልብስ መስቀያ ነው። እሺ ከዛ ይወጣችሁ እዛ በኋላ እንዴት ተሰሩትና ከዛ ይወጣችሁ ይሄ ለአንድ ጓደኛዬ የኔን ቤት ቁም ሳጥን ካየ በኋላ ካልተሰራልኝ ብሎ ቁም ስቅሌን አሳይቶኝ የተሰራለት ነው እራሱ ብሎ ማለት ነው። ከላይ የቁመት ችግር አለ እንግዲህ ትረዳላችሁ ብዬ አስባለሁ። ስለዚህ ወደ ላይ ማየት ነው እና ይሄን ይመስላል። ይሄ አላለቀለትም። ይሄ ጫፍ ገና ጌጣጌጥ ይቀራል። እሺ የሚገቡ ጌጣጌጦች አሉ። ይሄ በሙሉ ይገባል። ጠርዝ በጠርዙ ልክ እንደኔ ቤት አይነት ይሆናል ማለት ነው። ፈርኒቸር 3 አይነት ፈርኒቸር አለ፣ ወይም እስከ 4 ደረጃ ይሄዳል።
አንዱ ግን ስሙም ራሱ ባልጠራው ኤምዴፍ አለ፣ ኤችዴፍ አለ፣ ዩቪ አለ። ደረጃ 1 የሚባለው ዩቪ ነው። ደረጃ 2 የሚባለው ኤችዴፍ ነው። ደረጃ 3 የሚባለው ኤምዴፍ ነው። ደረጃ 4 ግን አውዝ ቢላህ እኔ እንጃ። እና ይሄ ይመስላል ማለት ነው። እነዚህ እንግዲህ ቆንጆ ናቸው። ለፋሚሊ በስጦታ መልክ የሚሰጥ የተሰራ ነው። እዛ ይሄ ደግሞ ወልቂጤ የሚሄድ ነው። እንግዲህ እህቴ ቲቪ ስታንድሽ በዚህ መልኩ አልቆለታል። እዚህ ጋር የሚቀረው ነገር አለ፣ መስታወቶች። ይሄ መስታወት ነው። ምንድነው መሰላችሁ? ቤቷ አረቢያን መጅሊስ ነው። እኔ አረቢያን መጅሊስ ስታዙኝ እንትን አትዘዙኝ፣ ኮንትሮል ብፌ አትዘዙኝ። አረቢያን መጅሊስ ሳሎን ቤት ከተቀመጠ ኮንትሮል ብፌ ሲገባ ያስጠላል። ሳሎን ቤቱ ያስጠላል። ኮንትሮል ብፌ የምትፈልጉ ከሆነ ሶፋ ግዙኝ። እኔም ግዙኝ ሳይሆን ሌላም ቦታ ብታሰሩ፣ ሌላም ሀገር ብትሆኑ ለማሰራትን ብትፈልጉ ሳሎን ቤታችሁ አረቢያን መጅሊስ ከሆነ ኮንትሮል ብፌ እንዳታሰሩ። አንድ አጭር ቲቪ ስታንድ፣ አለበለዚያ ደግሞ ቆንጅዬ የቤት ለጌጥ የሚሆን እቃ አለኝ ሳሎን ቤት የሚደረደር ብላችሁ እሪ ካላችሁ እንደዚህ አይነት ማሰራት ትችላላችሁ። በቃ ይሄ ቲቪ ስታንድ ነው። ቆንጅዬ ለመስታወት የጌጥ የሚሆኑ እቃዎችን መደርደሪያ ነው። እቺ ልጅ ኮንትሮል ብፌ ቢበያት ነው እና እዚህ ጋር መስታወት ሲገጠምለት በጣም ነው ውበቱ የሚመጣው። ቲቪ ደግሞ 43 ኢንች ያስቀምጣል ማለት ነው። እዚህ ጋር ደግሞ ጂፓስ ይገባል ማለት ነው። ስለዚህ እዚህ ጋር መሳቢያ አለ እና እጅግ በጣም ቆንጆ ተደርጎ ውብ ተደርጎ ተሰርቶላታል። ይሄ የሚሄደው ወልቂጤ ነው። ወልቂጤ ከተማ ነው። አንድ ኪችን ካቢኔት አለ፣ አላለቀለትም ኪችን ካቢኔቱ። ስለዚህ እቺ ልጅ አረቢያ መጅሊስ አላት፣ ምንጣፍ አላት፣ ወለል አላት፣ እንዲሁም ቲቪ ስታንድ አላት፣ ኪችን ካቢኔት አላት። ጭነን እንሄዳለን ማለት ነው እስከ ሮብ ባለው እና ይሄ ይመስላል የወልቂጤዋ እህታችን ትዕዛዝ። እና አሁን ዛሬ የምናወጣው የውልባ አረጉ ነው። 2 አልጋ፣ 1 ቁም ሳጥንና 1 ኪችን ካቢኔት ልናወጣ ነው። ሌስጎ አይሱዝ እስከሚመጣ እኛ ቆመናል። ይሄ ይመስላል እቃዎቹ እንዳለ እና ተረዳችሁኝ አይደለ? እናንተ አረቢያን መጅሊስ ከሆነ ሳሎን ቤታችሁ ኮንትሮል ብፌ አትዘዙ። እቅድ ራሱ ፕላናችሁ ሳሎን ቤታችሁን ፕላን ማሰራት ያለብኝ መጅሊስ ነው ብላችሁ የምታስቡ ከሆነ ኮንትሮል ብፌ እንዳታሰሩ። ኮንትሮል ብፌ የምታሰሩበት ገንዘብ ጨምራችሁ ይሄን አሰሩ። ኮንትሮል ብፌ የምታሰሩ የሳሎን ቤት ኮንትሮል ብፌ የምታሰሩ ሰዎች እቃ ቤታችሁ ላይ እንደዚህ አይነት ኪችን ካቢኔት አሰሩ። አለቀ። ይሄ መስታወትን ማስገጠም ትችላላችሁ። በመስታወት ያምራል፣ በጣም ውብ ነው። ስለዚህ ኮንትሮል ብፌ አንድ ፋሽን እያለፈበት ነው። ግዴታ ከሆነ ግን ከመጅሊስ ጋር አያምርም። እባካችሁ መጅሊስ የምታስቡኝ ሰዎች ኮንትሮል ብፌ ለሳሎን ቤት አትዘዙኝ። ወይ በቲቪ ስታንድ ቀይሩልኝ፣ ወይ በኪችን ካቢኔት ቀይሩልኝ። ይሄን ይመስላል ጋይስ። እንግዲህ ትዕዛዞቼ ብቅ እያሉ ነው። እኔም እየጨራረስኩኝ ነው። ተመስገን። እያያችሁ ደግሞ ስለምታዙኝ ከልብ አመሰግናለሁ። እኔም ለእናንተ በምሰጣችሁ መልእክት ተገቢውን መልእክት ስለማደርስላችሁ አመሰግናለሁ። አንዳንዴ ግን ይሄ አይሆንም ተው የምላችሁ ነገር እሺ በሉኝ። እሺ እኔ ምንም ብታዙኝ ችግር የለብኝም። ምንም ማሰራት ብቻ ነው ማዘዝ ነው። ግን እኔ አንዳንዴ ይሄ አይሆንሽም፣ ይሄ እንዲህ ነው ስል ሌላ ነገር አስቤ አይደለም። የኔ ወዶች ስትመጡና ስታዩት ስለምትናደዱ ነው። አንዳንዴ የምናስበው ነገርና በአይናችን የምናገኘው ነገር እኩል አይደለም።